ሰላም እንዴት ናችሁ? ለማታውቁኝ ስማቸው ነኝ። ቪዲዮዬን በአክብሮት ስለምትከታተሉት አመሰግናለሁ። እንዲሁም አዳዲስ ነገሮችን ስለምለቅላችሁ የደውል ምልክቷንም ተጫኑ። ሰብስክራይብ በማድረግ ጀምሩ። ምክንያቱም የእናንተ ሰብስክራይብ ለእኔ እንድሰራ ፓወር ይሆነኛልና። ዛሬ ይዤላችሁ የመጣው ቪዲዮ 2018 ኦልሬዲ አንደኛውን ወር አጠናቀናል ማለት በሚቻል ደረጃ ላይ በጣም ትንሽ ቀናቶች ናቸው። ምን አጠናቀቅን? በአንድ ወር ውስጥ ምን ሰራን? ቀጣይ አንዱ ዓመት 11 ወር ቀርቶታል። ምንድነው የምንሰራበት? 2018 በምን ልንጨርሰው ወይም በምን ልናሳልፈው አስበናል፣ ወሰናቸዋል። ስለዚህ 2018 ማድረግ ያሉባችሁና ማድረግ የሌሉባችሁን ነገሮች እኔ እነግራችኋለሁ። በእርግጥ አስባችሁ ይሆናል፣ ግን እኔም ስነግራችሁ የመተግበር እድላችሁ ከፍተኛ ይሆናል። ስለዚህ አብራችሁ ዓመታትን በፈቃዱ የሰጠን ዓመታትን በሰላምና በጤንነት እንድንቆጥራቸው ያደረገን ፈጣሪያችን ክብር ምስጋና ይግባው። ምክንያቱም ዓመታትን መቁጠር ቀላል አይደለም። ዓመታትን መቁጠር ቀላል አይደለም። በዙሪያችን የነበሩ ብዙዎች ዓመታትን ያልቆጠሩ፣ በዙሪያችን የነበሩ ብዙዎች ቀናትና ወራትን ሳያዩ እንዳቀዱ ጠፍተዋል። ስለዚህ ለእያንዳንዷ ስጦታችን እግዚአብሔር ይመስገን ብለን እንጀምራለን። በመሰንበታችን የምናገኘው ነገር በጣም ብዙ ነው። ባለመሰንበታችን የምናጣው ነገር ብዙ አለ። ይህን ሳላረገው ብለን የምንቆጭበት ጊዜም ስለሚመጣ ማለት ነው። መሰንበት ቀላል ነገር አይደለም። በየትኛውም የህይወት ጎዳና ሆኖ መሰንበት ትልቅ ቫልዩ የሚሰጠው አንዱ የመኖር ሚስጥር ስላለህ ብቻ አይደለም መሰንበትን የሚያስደስተው። በመሰንበት ባጠፋኸው ጥፋት ይቅርታ የመጠየቅ እድል እንኳን የሚኖርህ ስትሰነብት፣ በተበደልከው በደል የምትካሰው ስትሰነብት። ዝም ብሎ የሚሆን ነገር የለም። መሰንበትን ውደዱት። በዛም አጋጣሚ ደግሞ 2018ን እንድንጀምረው እንድናቅድበት ወደ ፍጻሜም እንድንሄድበት እግዚአብሔር እጃችን ላይ ሰጥቶናል። መጠቀም የኛ ድርሻ ይሆናል። ስለዚህ እንዴት፣ ወደ የት እንሂድ፣ መቼ እንጀምር በሚል ዙሪያ እነግራችኋለሁ። ዓመታት ሲመጡ ዝም ብለው አይደለም። ይዘውልን የሚመጡ ትልቅ ቻንስ አለ። ይዘውብን የሚሄዱ ብዙ አስከፊ ነገሮች አሉ። ይዘውብን የሚሄዱ በጣም የምንመካበትን ነገር ሊያሳጣን የሚችል ዓመት ይመጣል። ያልጠበቅነውን ነገር ደግሞ ይዞልን የሚመጣ ዓመት አለ። ይሄ ራሱ በቃ የተፈቀደ ነገር ነው ብለን እንውሰደው። ነገር ግን በራሳችን ጥረት ደግሞ ያለንን እንዳይወጣብን፣ ያልተሰጠን እንዲሰጠን፣ ያላገኘነው ለማግኘት የምንጥርበት ጊዜ ቢሆን ብለን መመኘት ብቻ ሳይሆን ማድረግ የምንችልበት እጃችን ላይ የገባ የሚገርም ታይም አለ። ስለዚህ ስለ 2018 እናወራለን። 2018 16 ሳልሰራ ቀረው፣ 15 ሳልሰራ ቀረው፣ ብዙ ነገሮች እንላለን አይደለም። 18 መስራት ከጀመርን አረፈድን። ለ19 ሬዲ ሆነን ከጠበቅን አረፈድን። ነገ አልጋ ላይ መውደቅ አለ። ነገ የሆነ ቦታ ላይ መውደቅ አለ። ይህን ሳልሰራ ብሎ ከመጸጸት እየሰሩ መጠበቅ ይሻላል። በእርግጥ ነው ኤክስፔክት እናደርጋለን። ሰርተን የሆነ ነገር ውጤት እንጠብቃለን፣ የሆነ ነገር እንጠብቃለን። አይመጣ ሲል እንጎዳለን። ግን እሱ እንዳለ ሆኖ እንደ ሰው እንጠብቃለን። ይሁን ቢሆንም እንኳን ግን እየሰራን ከጠበቅን ውጤት አለ። 2018 ከቀን ጀምር፣ ከሳምንት፣ ከወር፣ የዓመቱን መጨረሻ በጀት እናየዋለን። 18ን መስራት ከፈለጋችሁ፣ 18ን መማር ከፈለጋችሁ፣ 18ን መጠቀም ከፈለጋችሁ፣ የእናንተ ማድረግ ከፈለጋችሁ በእጃችሁ፣ አለማድረግ ደግሞ መብታችሁ። ውጤቱን ግን ዓመቱ ሲያልቅ ታዩታላችሁ። ይቻላል። አንድን ነገር መጋፈጥ መሸከም በጣም ቀላል ነው። ከባድ ሊመስለን ይችላል፣ ግን አይደለም፣ ቀላል ነው። ነገር ግን አሁን አልሸከመውም፣ በኋላ እሸከመዋለሁ፣ እንደዚህ እሸከማለሁ ብለን ሳንሸከመው እንቀርና ጸጸት በጣም ከሸክሙ በላይ ሆኖ ይከብድብናል። ጸጸት በጣም ከባድ ሸክም ነው። ኪሎ የለውም፣ ግን ኪሎ ካለው ነገር ይልቅ የጸጸት ክብደት ይበልጣል። ገብቷችኋል? እና በአንድ ወቅት እኔ አንድ ነገር ልነግራችሁ የምፈልገው ነገር፣ አንዲት ቆንጅዬ ልጅ በአንዲት አካባቢ ከሁሉ ጥሩ እናት አባትና ከጨዋ ቤተሰብ ተወልዳ ያደገች ልጅ ነበረች። እዛ አካባቢ ያለ ሁሉም ጎረምሳ ለኔ ይላል።
ያችን ጉብል ለራሱ ለማድረግ የማይጥር የለም። እናም ያው አንዱም በየወገኑ ሽምግልና ይልካል፣ ሁሉንም ይመልሳል። መጨረሻ ላይ ግን በቃ እሺ ብሎ አባትየው ብልህ ሰው ነበሩና አንድ ፈተና አዘጋጁ። ፈተናውን ያለፈ ልጄን ስጠው፣ ፈተናውን ካለፋችሁ ልጄን እሰጣለሁ፣ ችግር የለም። ምን ችግር አለው? እሺ ተባሉ። እሺ የተባለው ጎረምሳ ፈተናውን ሊፈተን ፈተናው ወደ ተዘጋጀበት ቦታ ሄደ። እናም የልጅቷ አባት 3 በሮች ከበረት ውስጥ አዘጋጅቷል። ከነዛ በሮች አንደኛውን ላከው። የሚገርም ቀንዱ የሚያስፈራ ግብድዬ በሬ ላከው። ዋው ይህስ ግብዳ ነው፣ ግን ይህን አሳልፈውና ከዚህ ቀጥሎ የሚመጣው ኮሰስ ያለ ስለሚሆን እሱን ይይዛለሁ አለ። ድጋሚ አሁንም ላከ። ማለት ምንድነው የአባትየው መልእክት ምንድነው? እኔ የምልከውን በሬ ጅራቱን ይዞ ካስቀረው እመኑኝ ልጄን ሰጠዋለሁ ነው ያለ። ስለዚህ ይህ ሙሽራ ተዘጋጅቷል፣ ልጅቷን ይወዳታል፣ ሊያገባት ነው። በቃ ምን ችግር አለው ፈተናውን አልፋለሁ ብሎ ተዘጋጀ። 3 በሮች ተዘጋጅተዋል። አንዱ በሬ ሲከፈት ግብዳ ነው፣ ተከፍቶለት ሲሄድ በጣም ግብዳ ነው በሬ። ፈራ። አይ የሚቀጥለው ትንሽ ቀለል ያለ ስለሚሆን እሱን ይይዛለሁ አለ። ያም ሲመጣ አሁንም ትንሽ ከዛኛው አነስ ይላል። አይ ሌላ 3ኛው ይሄኔ በጣም ኮሳሳ ነው ብሎ ኤክስፔክት ያደርጋል። 3ኛው ሲመጣ በእርግጥ ኮሳሳ ነው፣ ድክም ያለ ነው። በቃ አገኘው አትችል ልጅ ይህን ነው የሚይዘው ብሎ ሲጠብቅ በሬው ጅራት የለውም። ምኑን ይዘዋል? ልጅቷን አጣት። እያንዳንዱ እድላችን ይኸው ነው። የመጀመሪያውን ኦፖርቹኒቲ ካልተጠቀምንበት የሚቀጥለው ኦፖርቹኒቲ ምንም ይዞ አይመጣም። የሚቀጥለውም ያው ባዶውን ይዞ የሚመጣልን። ስለዚህ በህይወታችሁ ላይ መልካም አጋጣሚና መልካም ነገርን ተጠቅሙ። ቀን ማለት ይሄ ነው። ሳምንት ማለት ይሄ ነው። ወር ማለት ይሄ ነው። አመት ማለት ይሄ ነው። ቀንህን ካልተጠቀምከው ሳምንቱ ያልፋል። ሳምንቱን ካልተጠቀምከው ወሩ ያልፋል። ወሩን ካልተጠቀምከው አመቱም እንደዚያ ያልፋል። እድሜ መቁጠር ብቻ ይሆናል። መማር በጣም ጠቃሚ እንደሆነ ሁሉ ካልተገበርከው፣ ገንዘብ እንዲያመጣ ካልሸጥከው እውቀትህን ግን መማርህ ምንም አይሰራም። ከሆነ አመት በኋላ 20% እየጠፋ ነው የሚሄድ። 5 ዓመት ተምረህ የሰበሰብከው ዲግሪ 5 ዓመት ቆይና አስታውሰው፣ ዜሮ የለም ይጠፋል። በ20% ብታሰላው በየአመቱ 20% ከጠፋ ይጠፋል ሁሉ። ስለዚህ 2018ን ማድረግ የሌሉባችሁ መጥፎ ልማዶች የመጀመሪያው ነገር ቀንሱ። በቃ ለምሳሌ ጠዋት አትነሱ፣ ጸሎት አትጸልዩ፣ ስራችሁ ላይ ብዙም አክቲቭ ሆናችሁ አትሰሩ። እነዚህ ነገሮች ለምንድን ነው ማልሆነው ሆይ ጠይቁ። ለምን ጠዋት አልነሳም? ለምን ጸሎት አልጸልይም? በቃ 5 ደቂቃ ጸሎት በቂ። ለምን ስራዬ ላይ ትኩረት አድርጌ አልሰራም? በምሰራው ስራ ላይ ውጤት አላመጣም። ስለዚህ ውጤት ለማምጣት ማሰብ ያስፈልጋል። በደንብ ማሰብ ይጠይቃል። እነዚህን ነገሮች በማድረግ ጀምሩ ቀናችሁ። ማታ ሊስት ያዙ። ምን ሰራው? ይህን ሰዓት ከዚህን ሰዓት እስከዚህን ሰዓት ምን አደረኩ? ከዚህን ሰዓት እስከዚህን ሰዓት ምን አደረኩ? መዝናናቱ፣ ከችጋ መዝለሉ፣ በየመጠጥ ቤቱ መሄዱ፣ በተለያየ ቦታ ራስን ኢንጆይ ማድረጉ፣ ጥሩ ነገር ያለው ቦታ ጥሩ ቦታ አለ። ራስን መንፈሳዊ ቦታ ልትወስደው ትችላለህ። ግሪን ኤሪያ ልትወስደው ትችላለህ። አንተን ዘና የሚያደርግ ቦታ ልትወስደው ትችላለህ። ግን አይደለም። እያንዳንዷ መዝናናት ወጪ አለ። እያንዳንዷ እንቅስቃሴ ወጪ አለ። አንተ ደግሞ ገና ገቢ የምትፈልግ ሰው ገቢ የሌለው ሰው ወጪ ማውጣት በጣም ከባድ ነው። ስለዚህ ገቢ እስኪኖር መዝናናቱ ሁሉም ይደርሳል። አምሮብህ አጊጠህ ተከብረህ ዋው ተብለህ የምትዝናናበት ቀን ይመጣል። ረጋ ብለህ የቀንህን ሊስት ስራ። ከዛ ስኬጁል አውጣ ከቻልክ፣ ካልቻልክ ደግሞ በየቀኑ የሳምንትህን ውጤት ገምግሙ፣ ወርህን ገምግሙ። የወሩ መጨረሻ ውጤት ካላመጣ ቀጣይ ወሩ ግምገማ አድርግ። እመኔ 6 ወርና 7 ወር ውስጥ ላይ ትተኮሳለህ። ግዴታ መተኮስ ማለት በገንዘብ አይደለም። ግዴታ የሆነ በቃ የሚታይ ነገር መያዝ አይደለም። ሜንታል ይህን ተኩሰው፣ ይህን ቱግ አድርገው፣ በቃ የሚናደፍ ምሳት አድርገው። ያኔ የሆነ ነገር የምትፈልገው ነገር ማለት ራሱ ፈልጎ ይመጣል። ስለዚህ ለእያንዳንዷ ነገር ከቀውሎ ጋር እያያዛል። የምታደርጋቸው ነገሮች በሙሉ እኮ ከዚህ ውስጥ የወጡ ናቸው አይደል? የምታወራው፣ የምተነፍሰው፣ የምትመለከተው፣ የምትሰማው ሁሉ ከውስጥ ከውጭ አይደለም። እነዛ ናቸው በቃ ይሄ ኢንፑት የሚሆኑት እና አውትፑት የሚሆነው
አውትፑቱ ያንተ። ኢንፑት የምታስገባው ነገር ደግሞ ምን አይነት ነገር ነው የምትቀበለው? ወደ ሃይማኖት የሚቀይርህ ነው ወይ? ሜንታሊ የሚቀይርህ ነው ወይ? ፊዚካሊ የሚቀይርህ ነው ወይ? በዚህ መቀየር መቻል የአመቱ ምርጥ ሰው ትሆናለህ። 2018 ሬዲ ሆነ ቀንህን፣ ሳምንትህን፣ ወርህን፣ አመትህን በስኬጁል ይሄ በሊስት ካስኬድከው 19 እና 20 አንተን የሚችል ሰው የለም። አጨብጫቢ ይበዛ። አንድን ነገር መፈለግህ ብቻ እንድታገኝ አያደርግህ መስራት። ስለዚህ ኮምፒቴሽን ሳይሆን ከሰዎች ጋር መወዳደር ሳይሆን ጥሩ ነገርን ለራስህ የምትመኝለት ከሆነ ጥሩ ነገርን የምትፈልግለት ከሆነ በዚህ ላይ ለመስዋዕት አጋልጠው ራስ ከማማረር ይልቅ በዚህ መንገድ ለምን ይህን ማድረግ ያቃተኝ ለምንድን ነው? ጠይቀው ራስ። ስፖርት መስራት፣ ስፖርት ቤት ሄደህ ጂም ቤት ሄደህ የምትከፍለው አፎርድ ማድረግ አይሆንልህም። ገቢ የለህም። ቤትህ ፑሻፕ ስራ፣ በቀን እስቲ 10 ፑሻፕ ስራ። እንዴት እንደምትሆን ስራ ውስጥ የሚሰማ ስሜት አለ። ልብሱን ስትለብሰው፣ ሻወር ስትወስድ፣ መንገድ ስትሄድ፣ እያንዳንዷ ነገር የሚሰማ ስሜት ያን ለማድረግ ምን ማድረግ አለብን? መስራት። ስፖርት እንደዚህ ለሰውነት ይገነባል፣ ስፖርት እንደዚህ ነው፣ ስፖርት እንደዚህ ነው ብለህ ብትል ሰውነት አይወፍርም ወይም ቅርጽ አይይዝልህ። ሊይዝልህ የሚችለው ስፖርትን ስትሰራው፣ ገንዘብ የምታመጣበትን መንገድ ስትጠቀመው፣ አይምሮህንም ደግሞ በዛው ልክ ወይ ማንበብ ሊሆን ይችላል፣ ማመስገን ሊሆን ይችላል፣ መጸለይ ሊሆን ይችላል፣ ጠዋት መነሳት ሊሆን ይችላል። ስታስለምደው ነው አንድን ነገር የሚሰጥ። ይህ የሰጠኸውን ነው እንጂ ምንም ነገር ይህ ማምጣት ግዑዝ ነገር ነው ማለት ትችላለህ። ገብቷል? ይህ ብሬን ቁጭ አረከው ቁጭ ካሰራኸው ግን ይሰራል። 2018 በዚህ መልኩ አስኪደው። ማድረግ የሌሉብህ ነገሮች ደግሞ የምትጠጣ ከሆነ ቀንስ። የማታነብ ከሆነ ለማንበብ ሞክር። በጣም ጩኸህ የምታወራ ከሆነ ጸጥ ብለህ ሳይለንት ሆነህ ለማውራት ሞክር። እስኪ ከቀን ቀን እኮ ተግብረው ይመጣል ውጤቱ። እኔ አይሆንልኝም እንዴት ምናምን ልጥ አይደለም። ልታይ የምትል ከሆነ ድብቅ። ያለህን ነገር የምታሳይ ከሆነ ድብቅ። ፍቅረኛ ይኖር፣ ትዳር ይኖር፣ የሆነ ነገር ፕራይቬት አድርገው አታውራ። ይበሉብሃል፣ ሰው ቡዳ ነው ይበሉብሃል። ከዛ በኋላ ጎዳና ላይ ነው የምትወጣ፣ መዘባበቻ ነው። ስለዚህ እያንዳንዷን ነገር ዚፕ አድርግባት። የሚጠቅምህን የሚጎዳህን ከአምላክ ጋር ብቻ ተገናኝ፣ ከፈጠረህ ጋር ተገናኝ። ፕራይቬት የሆንን ነገር ለሰው አትንገር። መጎዳት ማትፈልግ ከሆነ ማማረር ማትፈልግ ከሆነ ውጤት ከሆነ ፍላጎት፣ ምስጋና ከሆነ ፍላጎት ለሰዎች አትንገራቸው። ሰው ማለት ደካማ ጎንህን አይቶ በደካማ ጎንህ ላይ ጋሬጣ የሚሰድ አደገኛ አውሬ። ስለዚህ በእነዚህ ነገሮች ላይ ተቆጥበህ ገንዘብ ላይ ትኩረት አድርገህ፣ ጊዜ ላይ ትኩረት አድርገህ፣ እውቀት ላይ ትኩረት አድርገህ ሰላምን ማምጣት የተሻለ ነገርን ማምጣት ከሆነ ምኞት በእነዚህ መንገዶች ተጓዝ። እመነኝ ታደርግ። ስለነበረን ቆይታ አመሰግናለሁ። ለማታውቁኝ ስማቸው ለቻናል አዲስ የሆናችሁ ሰዎች ሰብስክራይብ አድርጉ። ቪዲዮውን በአክብሮት ስለምትከታተሉት አመሰግናለሁ። ሰላም ሁኑልኝ። እወዳችኋለሁ። ቴንኪው